ወሪያ ሰላም ናችሁ? እንዴት ናችሁ? ዛሬ እኔ አመሪያ ፐርፌክት ነው ታውቃላችሁ። አመሪያ ፐርፌክት ባወራም ግን እኔ በያ ሰፈር ላይ በጣም ተመራጭ ነኝና ስለ አመሪያ ወዳኛ ካላት ፓርቴን እናወራለን ብዬ አምናለሁ። ግን ምትሳቁ ኮደሳቁ ምን አገባኝ። ስለዚህ ሁለት ልጆች ነበሩ ከኔ ጎደኞች ናቸው። በዛው እኔ ጎደኞች ናቸው። ከዛ ከሱ መሐመድ ፋጥሞና ኡስማን ነው። ወሪያ መሐመድና ኡስማን አንድ ቤት ተራይቶ ይተኛሉ። እዛ በኋላ ፋጥሞ እነሱ አገባች ስራታ ስትገባ ተኙ። ማታ ሲተኙ በሌሊት መሐመድ እስ ብሎ ወደ መሐመድ ፋጥሞ ጋር ሄደና ቀረቀራት። ከዛው አለች ፋጥሞ ነያ ምን ሆነ ነው ስትዮ ምን ሆነ ደፈረ አለች። ከዛ በኋላ አንተ መሐመዱን ከማ ብዬ ምናምን አስተኛው ተኛን ነገ። ከዛ ወደ ፖሊስ ጣቢያ ተዋት። ወደ ፖሊስ መጣ። የኛ ተያዘ። እዛ ሄደ። ሴትዮ ከሰሰ። አሁን ፋጥሞ ሄዳ ፍርድ ቤት ሲከሰው ምን ሆነሽ ነው ምናምን ወደ ሰውዬ ማታ ነፋና በቃ መጣ። እኔ ተኛበት እኔ ላይ ወጣ እንደዚህ ጁጁ ያደረገ ምናምን አለች። እሺ ምስክር አለ ምናምን ብሎ ስለወጣያ ማለት ነው። ራሱ ምስክር አለ ወደ ኡስማን ነው አትገብ ነበር ያለ። እሺ ኡስማን ተራ እኔ ጋር እኔ ነው ኡስማን እኔ ነው ተራ ኡስማን ናል ፋጥሞን ታላታለ አው ያውቃል እኔ ያውቃል እኛ ጎደኛ ነው አለ። እሺ ምን ሆነ ነው መጣ ሱ መሐመድ ልከሲ ብሎ መጣ አለ። እዛ እሺ ምን ሆነ ነው መሐመድ መጣ ጁጁ ምናምን አለ ያለው። እሺ አሱስ ደፈረ ማለት ነው ምናምን ግብረሲ እሺ እኔ የምጠይቀው ነገር ስማ ምናምን ሲለው እሺ ኩብርታያ ምናምን ወደ ኡስማን አለ። አቲያ በዛ ሰዓት ወደ መሐመድ ፋጥሞ ግብረሲ ጋር ግንኙነት ሲፈጽማት ሲደፍራት ጾታዊ ተንኮሳ ምናምን ሲያደርግበት በዛን ሰዓት ቀን ነው ሌሊት ነው ማታ ነው ስንት ሰዓት ነው መብራት ነበረ ጨለማ ነው ብሎ ወደ ኹብር ፍርድ ቤት ወደ አትያ ሰውዬ ስትዮ በዳ ነው ምን ነው ወደ ገደል ለገባ እንጂ ምን ነው ታርታር ምናምን በስ መልስ ወስዶ 6 ወር ምን አችራለ ወረሰው ቻት ገባል ምናምን ስልቤት ራሱ ሲያራ ቻት አለ ምናምን በየስታይው ክልክል ነው እንደዚህ ይሄ ገጠመኝ ነው።